ቢቀድሪሂ አልቀድሪሂ እጧ ይላል ቁርአኑ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህንን ድምፅ ልሰራበት የፈለኩት መልእክት ላስተላልፍበት የፈለኩበት ምክንያት ሰው ቤት በኩል ቤት ዞሬ በምን አድርጌ ምን ሰርቼ ምን ጽፌ ምን አይነት አክት አሳይቼ ወይም ምን ብፈጽም ነው ብዙ እይታ፣ ብዙ ላይክ፣ ብዙ ኮሜንት፣ ብዙ ፎሎ የምሰበስበው የሚል ጉዳይ ላይ እንጂ ይሄ ነገር እንዴት ይታያል በእምነቴ የሚለው ጉዳይ ላይ ብዙ ሰው ገፍላ ላይ የተኛበት አህዋል ላይ ነው። ሴቷም እየዘለለች ትመጣለች። በተለይ በዚህ አሁን ድምፅ እኔ ያስኩበት ድምፅ ላይ ማለት ነው። ሴቷም እየዘለለች ትመጣለች፣ ወንዱም እየዘለለ ይመጣል። ሴቷም ግማሿ ሂጃብ ለብሳ፣ ግማሽ ራቁቷንና ግማሿ ወንዱም እንደዚሁ የተለያዩ ሁኔታዎች ሲሰራጭ እናያለን። ሙስሊሙም ካፊሩ። ወላኪን ሙስሊሞች ሆይ አልኢማን ቢልየውሚል አኺር ብለን እናምናለን። ከስድስት ኢማን መሰረቶች ውስጥ አንዱ ነው። በመጨረሻ ቀን ማመን የሚለውን ሙስሊሞች ያምናሉ። በመጨረሻ ቀን ማመን ማለት የሚያገለግለው እኮ ለዛ ቀን ዝግጅት ማድረግ ካለ ነው። ለዛ ቀን አላህ ፊት ቆመ እያንዳንዷን ቃል ሳይቀር የጻፍከውም ሆነ የተናገርከውም ሆነ ያሰራጨኸውም ሆነ እያንዳንዷ ያደረካትን መተሳሰብ አለ ብለህ ለዛ ቀን ዝግጅት ካደረክ ነው በዛ ቀን ማመንህ የሚያገለግልህ። ካለ በለዚያ ማመን ብቻ አምኛለሁ ብቻ እኮ የዛን ቀን እኮ ከዛ መከራና ከዛ ከመጠየቅ የሚያስጥልህ አይደለም። ስለዚህ እዚህ ጉዳይ ላይ ልጠቆም የፈለኩት ምንድነው ሰው በአሁን ሰዓት ይሄ ነገር አላህ ጋር ያጣላኛል ወይስ ያቀራርበኛል ከማለት ይልቅ ቅድም እንዳልኩት እይታ፣ ፎሎ፣ የተለያየ ግርግሮችን የተለያየ ሁኔታዎች ላይ የተጠመደ ሆኗል። ወላኪን እዚህ ጋር አንድ የመጨረሻ ላይ የምጠቁማቸው ጉዳይ ቢኖር በዲን ማላገጥ እንደ ምሳሌ ሸዓኢረል ኢስላም የሆኑ ጉዳዮች ላይ ፌዝ ሙድ መያዝ ከእስልምና ያወጣል። ይሄ ደግሞ መንደርደሪያው ነው። ሰውየው ተናጋሪው ሌላ እምነት ተከታይ ነው። ግን ምንድን ያለው ይላል ቁርአኑ አለ ይላል ቁርአኑ። ስለዚህ ተመችቷችሁ ነው ቁርአን ላይ የሌለን ነገር ቁርአን እንደዚህ ይላል ብሎ ሲነገር እየተወዛወዛችሁም ሆነ እየጨፈራችሁበት የምትመጡት በቁርአን ላይ መቀጠፉ ተመችቷችሁ ነው። ይሄ መንደርደሪያ ነው። ይሄን ማድረግ አሁን ከእስልምና ያወጣል አያወጣም ይሄ ነገር እንዲህ ብዬ ልናገርበት ሳይሆን ነገር ግን መንደርደሪያው ነው። ይሄ መነሻው ነው። ነገ አንዱም የሆነ ከእስልምና የሚያወጣ ድርጊትን አድርጎ ወይም ተናግሮ ተሰራይቶ ብዙ እይታ ካገኘ ዲዩት ለማድረግና እዛ ላይ እናንተ እንቅስቃሴያችሁን ለማድረግ ወደ ኋላ የምትሉ አትመስሉም። ምክንያቱም የትንፍጪው ዱቄቱን አንጪው ስለምትመስሉ ይሳስብ ማለት ነው። አላህን ፍሩ። ሞቶ መቀስቀስ አለ። እናም ነገራቶችን እያመዛዘናችሁ አድርጉ ልፈልግ ነው።